ወንድማችን ባለቤቴ ጌም ትጫወታለች እሱን ከመጫወት ቁርአን ቅሪ አልኳት ምን ታውቃለህ አለችኝ ይላል እንግዲህ እንዲህ ያለ ውዝግብ መሆን የለበትም في الحقيقه ሴቶች ሚስቶች እህቶቻችን በጣም አደብ ሊኖራችሁ ይገባል ባሎቻችሁን ልታከብሩ ይገባል በተለይ ለኸይር የሚያዝዟችሁን ባሎች በደንብ ልታከብሯቸው ልትቀበሏቸው ነው የሚገባው ይሄ ወንድማችን እሱ እንዳለው ከሆነ ምን ታውቃለህ ምንም የማዋቅ ያለማዋቅ ነገር አይደለም እኮ ጌም ከመጫወት ቁርአን መቅራት እንደሚበልጥ ይታወቃል ብዙዎቹ ሴቶች ባሎቻቸው የነገሯቸውን መስማት ደስ አይላቸው በቃ ሽንፈት ይመስላቸዋል መጠቃት ይመስላቸዋል ወንዶቹ ግን አይባቸውን የሚያውቁላቸው የሚያውላቸው እነሱ ናቸው መቼስ ይሄ ጥቃት አይደለም እኮ ለራሱ የሚሆን ነገር አይደለም እየሰራ ያለው ደግሞ አምር ቢልማዕሩፍ ነህይ አን ሙንከር ከቤት ነው من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وليس وراء ذلك حبة خردل من إيمان አሁን ሚስቱን በቃል እንኳን ከመከልከል የበለጠ ጌሙን ማጥፋት መደበቅ ሊቆጣት ሊያኮርፋት ሁሉ እኮ ይገባል ስለዚህ ይሄንን በማለት በፍጹም እንትን አይደለም ወንድማችን ያቀረበው የራሱ ሐሳብ በዚህ አጋጣሚ እሷን የበታች አርጎ ማየትም ማለት አይደለም በጣም ያከብራታል ይወዳታል ኸይር ይፈልግላታል ማለት ነውና እህቶች ባሎቻችሁን ምክሮች በተለይ በእንዲህ ያሉ በኸይር ላይ የተሰማሩ ኸይረኛ ባሎችን የሰጣችሁ አላህን አመስግናችሁ ልታከብሩ ይገባል ባረከላሁ ፊኩም